በስልምና እንደተወሪ መርፌ የወሊድ መከላከያ መርፌውም ኮንዶሙም ኪኒኑም ወሊድን መከላከል ልጅን መከላከል ልጅን አልፈልግም ማለት የአላህን ጸጋ አለመቀበል ነው። ስለዚህ መርፌውም ያው ነው። የተለየ የመከላከያ አይነቶች በጠቅላላ ለዓለመውለድ ማሰብ ለዓለመውለድ መዘጋጀት ከእስላም በኩል ፈጽሞ ድጋፍ የለውም። በትክክል ሐኪሞች ዶክተሮች ይቺ ልጅ ለመውለድ ሙከራ ካደረገች በህይወቷ ላይ ችግር ያመጣል ብለው ካልመከሩ በስተቀር መውለድን መከላከል በፍጹም የተከለከለ ነው። ቢሆንም ግን ከተጸነሰ በኋላ ከማስጨንገፍና ከማስቋረጥ ከማስወረድ ሳይወለድ በፊት ሳይጸነስ በፊት መከላከሉ ይሻላል። ሩህ ከተዘራበት በኋላ ከማስወረድ ደግሞ ገና ወዲያው እንደተጸነሰ ማስወረዱ የተሻለ ነው። የቀለለ ነው ማለት ነው። ወንጀል የለውም ማለት አይደለም። የቀለለ ነው ግን ጀዛከላሁ ኸይር ከድሜ አንፃር በሚለው ነበር ትንሽ እንትን የተባለው ከድሜ ማለት እድሜዋ ትንሽ ነው በሚለው ቤተሰቦቿ እንትን ያሉትና 16 15 አካባቢ ናት። መጀመሪያ የ15 የ16 ዓመት ልጅ ናት ለመውለድ አትችልም የሚል እስላማዊ መመሪያ የለም። ይሄ አሁን የሰዎች የሚያወጡት ህግ ነው 17 18 እያሉ የሚያስቀምጡላቸው። እሷ መውለድ የማትችል ብትሆን ኑሮ አታረግዝም። ስለዚህ ያረገዘች ልጅ አላህ Subhanahu Wa Ta'ala ለመውለድ እንደምትችል ነው እየነገረን ነው ራሱ። ግን እኔ ያንን የፈራ ሰው መጀመሪያውኑ ጋብቻውን ማዘግየት ነው እንጂ ጋብቻ ከሰጠህ በኋላ ባሏ ጋር እንድተኛ ካረክ በኋላ እንደገና እንዳትወልጂ ብሎ መሃል ላይ መግባት አስፈላጊ አይመስለኝም። شكرا بارك الله فيك